ማለዳ ጨው ተሸካሚው አህያ። አንድ ነጋዴ ከባህር ዳርቻ ጨው በአህያ ወደ ከተማ እያመላለሰ ይነግድ ነበር። ነጋዴው ጨው ጭኖ ሲመጣ አቋርጦ የሚያልፈው አንድ ወንዝ አለ። ነጋዴው ሁል ጊዜ ወንዙን የሚሻገረው ጥልቀት የሌለበትን ቦታ መርጦ ነው። በዚህ አይነት መንገድ ይህንን ወንዝ ከነ አህያው እየተሻገረ ለበርካታ ዓመታት ያለ ችግር ሲነግድ ቆይቷል። ከዕለታት አንድ ቀን ግን ችግር አጋጠመው። ጨው የተጫነው አህያ ወንዙን ለመሻገር ሲሞክር በድንገት አዳለጠውና በወንዙ ውስጥ ወደቀ። የአህያውን በወንዙ ውስጥ መውደቅ ሲመለከት ነጋዴው ቸል አላለም። አህያውን እንደምንም ከውሃ ውስጥ ጎትቶ አወጣው። አህያው ከወንዙ ውስጥ ተጎትቶ ሲወጣ ግን የተጫነው ጨው በአብዛኛው ሟምቶ ቀርቶ ነበር። በዚህም የተነሳ ሸክሙ በጣም ቀለለው። ቀሪውን ጉዞ ያለምንም ድካም ጨርሶ ደስ እያለው ቤቱ ደረሰ። በሚቀጥለው ቀን እንደተለመደው ነጋዴው በባህር ዳርቻ አህያውን ይዞ ሄደ። ቦታው እንደደረሰም አንድ ጆንያ ጨው በአህያው ላይ ጫነና የመልስ ጉዟቸውን ጀመሩ። ከጥቂት ጉዞ በኋላ ወንዙ አጠገብ ደረሱ። አህያው ባለፈው ጊዜ ወንዙ ውስጥ ከወደቀ በኋላ ያጋጠመውን አልዘነጋም። ዛሬም ቀለል እንዲለው በመመኘት ሆነ ብሎ ወንዙ ውስጥ ወደቀ። የአህያውን በወንዙ ውስጥ መውደቅ የተመለከተው ነጋዴ ቸል ማለት አልፈለገም። ዛሬም ከውሃው ውስጥ ጎትቶ አወጣው። አህያው ከወንዙ ውስጥ ተጎትቶ ሲወጣ አሁንም ከተጫነው ጨው አብዛኛው ሟምቶ ቀርቶ ነበር። በዚህም ዳግመኛ ሸክሙ ቀሎለት ደስ እያለው ጉዞውን ለመቀጠል ሲሰናዳ ነጋዴው አህያው ለሁለተኛ ጊዜ ውሃ ውስጥ የወደቀው ተንኮል አስቦ መሆኑን ተረድቶ ነበርና በአህያው ድርጊት በጣም ተናደደ። ንዴቱን መቆጣጠር ስላልቻለ ሟምቶ ያለቀ ጨው ጭኖ ወደ ቤቱ መሄድ አልፈለገም። አህያውን ወደ ኋላ መልሶ እየነዳ እንደገና ወደ ባህሩ ዳርቻ ገሰገሰ። ባህሩ ዳርቻ እንደደረሰ በትልቅ ጆንያ ውስጥ በርከት ያለ ስፖንጅ ከተተና አስሮ አዘጋጀ። ከዚያም አህያውን አቀረበና ያንን በስፖንጅ የተሞላ ጆንያ ጫነበት። ከዚያም የመልስ ጉዞውን ቀጠለ። የለመደች ጦጣ ሁልጊዜ ሽምጠጣ ነውና የአህያ ወንዙን በመሻገር ላይ እያለ አሁንም ሆነ ብሎ ወንዝ ውስጥ ወደቀ። ጥቂት ቆይቶ በነጋዴው እርዳታ ለመቆም ሲሞክር ግን ጭነቱ በጣም ከብዶት ቁና ይተነፍስ ጀመር። ነገሩ ሁሉ የተገላቢጦሽ ሆነበት። ይቀለኛል ብሎ ሲያስብ ከበፊቱ የላቀ ሸክም ጀርባው ላይ ተቆልሎ ያብረከርከው ጀመር። ጀርባው ላይ ያረፈው ሸክም ከባድና ወገብ የሚቆርጥ ነበር። ይሁን እንጂ ምንም ማድረግ አልቻለም። ከበፊቱ 10 እጥፍ የሚበልጥ ሸክም ተሸክሞ እያቃሰተ ጉዞውን ወደ ቤቱ ቀጠለ። እሺ ልጆችዬ፣ የዛሬው አህያ ታሪክ አይገርምም? የራሱን ሸክም ለማቃለል ብቻ የሰውን ኪሳራ ከግምት ሳያስገባ በተንኮል ማድረግ የሌለበትን ነገር አድርጓል። ነገር ግን ልክ አይደለም አይደል? እሺ ከዛሬው ተረታችን ምን ተማራችሁ? እስቲ ለወላጆቻችሁ ንገሯቸው። ለእኔ ደግሞ ኮሜንት ላይ አስቀምጡልኝ። እስካሁን ግን አካውንታችንን ሰብስክራይብ፣ ፎሎ ሳታደርጉ ከሆነ የምትመለከቱት አጥፍታችኋል። አሁኑኑ ሰብስክራይብ እንዲሁም ፎሎ በማድረግ ቤተሰብ ይሆኑን። እናመሰግናለን። ተረቴን መልሱ አፌ በሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ሼር በማድረግ ያብሱ። Bye.